አንድ ጊዜ እዚህ ፒቲሲ ስናስተምር ድሮ አስተማሪዎች ሆነን አንድ ተንኮለኛ ምነው ግን አሪፍ ሰውዬ አስተማሪ ጓደኛ ነበረኝ። አበሮዝ የሚያስተምር አንዳንዶቻችሁ ታውቁት ይሆናል። ዲስክራይብ ሳደርግ እናንተና መቀለድ ይችላል ምናምን ያደርጋል ማለት ተንኮል ነገር ይችላል። አሪፍ አይነት ተንኮል ደግሞ በጣም ጎበዝ አስተማሪ ነው። እና አንድ ጊዜ ማቺንግ የሚባል ማቺንግ አለ አይደለ? ፈተና ማቺንግ ይፈትናል። አንድ ጊዜ ክሪስቶሎጂ ላይ ነው ምናምን ነገር እንደዚህ ማቺንግ ሲፈትን አንድ ዝም ብሎ ቃል ፈጥሮ ረጅም ቃል ፈጥሮ የትም እኮ አይገባም፣ ለየትኛውም የማይሆን እንደው እንደዚህ አይነት ቃልም ያለ አይመስለኝም። ረጅም ቃል አለ እና ምንም ግን ማች የሚያደርገው የለም። ምንም ከዲስክሪፕሽኑ አንዱንም ማች አያደርግም። እና ዝም ብሎ እንዲተውት ነው ተማሪዎች አይ እንኳን ብለው እንዲተውት ነው። አንድ ተማሪ ግን ከሆነ ጋር ማች አድርጎታል እና ኦፍ ኮርስ ኤክስ ነው ከሆነ ጋር አገናኝ እና በኋላ አስተማሪው ጋር መጣ። ይሄ ታዲያ እሺ ይሄ ካልሆነ ከየትኛው ጋር ነው የሚዛመደው አለው። በኋላ አስተማሪው ከየትኛውም ጋር አይዛመድም። አንተ ከምን ጋር አንተ ከዚህ ጋር እንዴት አዛመድከው አለው። እና እንደው ይሄን የሚያክል ቃል ሜዳ ላይ ትጥለዋለህ ብዬ እንዴት አድርጌ ላስብ በሐዘኔታ ማለት ነውና ይሄን የሚያክል አምላክ ሰማይ ምድሩን የፈጠረ አሁን ግርግም ውስጥ ተወለደና ምናምን እንደው ሰው ሆነ። በቃ ምንም እኛ እናመልከዋለን፣ አምላክ ነው ደግሞ ወንድማችን ነው። እና ይሄ ባላንስ በጣም ያስፈልጋል ወንድሞች እህቶች። አይ ቲንክ በጣም ብዙ ክርስቲያኖች እናነባለን እንጸልያለን፣ ግን በጣም ብዙ ክርስቲያኖች የምናፍርበትም ዶክትሪን መሆን የለበትም። አምላክ ነው አላልከኝም ወይ? ታዲያ በላ ሲባል በላ ነው ማለት ለስለክ ይሄ ነዋ ሚስትሪ። ይሄ ነዋ እኮ ክርስቶስን ልዩ ያደረገው። ሙሉ ሰው ነው፣ ፍጹም ሰው ነው ስንል እሱ ነው። ሙሉ በቃ ኮምፕሊት ሂውመን ነው። ከኃጢአት በስተቀር ሙሉ ሰው ነው፣ እንደኛ ማለት ነው። ከኃጢአት በስተቀር ልክ እንደኛ ሰው ነው። ሙሉ ፉል ሂውማን ኤንድ ፉሊ ጎድ ነው። እና ይሄ ነው እምነታችን፣ ይሄ ነው ዶክትሪናችን።